ዳናዎች ደራሲ ኸድር ታጁ ተራኪ ሷሊህ አስታጥቄ ዳናዎች ዳናዎች ክፍል 2 ምዕራፍ 2 የኢትዮጵያ ፀሐይ ሼኽ አህመድ ዳንኤል አወል ወይንም ሼኽ አህመድ አደም ከ1824 እስከ 1895። ይህ ምዕራፍ የዳንኤል አወልን ግለ ታሪክ ይዘክራል። የእርሳቸውን ሁለንተናዊ ሕይወትና ማንነት በስፋት ይቃኛል። 2.1 ቅድመ ውልደት ሼኽ አደም ሙሐመድና እመት ራቢዓ። ዳንኤል አወል የሚለው ጽውዕ ስም ውልደቱ ከአረብኛ ቃል ነው። ተቀዳሚው የመጀመሪያው ዳና እንደማለት ይተረጎማል። ለዳና ማዕከል የመጀመሪያው ሼኽ ለማለት ያገለግላል። ዳንኤል አወል የተሰኙት ሼኽ አህመድ አደም ናቸው። ስማቸውና ማዕከላቸውን ባስተሳሰረ መጠሪያ ሼኽ አህመድ ዳኒ ተብለው ይታወቃሉ። አባታቸው የንጋት ጨረቃ የኢትዮጵያን ዘመነ እንኮይ በትጋት እየሰነጠሩ ነበሩ። ስማቸውም ብዛም ነው። የሚታወቁት ዱብ ባደረጉት ደማም ልጅ ነውና ደማቁ ፈነጥቅ ግርዶ ሆነባቸው። ወላፈኑ ከታሪክ ማህደር ብዙ እንዳይወሱ ጎነፋቸው። የሚነሱት በፍሬያቸው የሚታወሱት በልጃቸው ነው። የሼኽ አህመድ ዳኒ አባት ሼኽ አደም ሙሐመድ ይባላሉ። ሼኽ አደም ዑመር መባላቸውን የሚያስረዱም አሉ። በሕይወት ክንውናቸው በመላ እንቅስቃሴያቸው ውስጥ ቁል ሁወ አላሁ አሐድ የተሰኘውን የቁርአን ምዕራፍ በዘውታሬ በማንበብ ይታወሳሉ። ባዘወተሩት ተግባር ሼኽ አደም ቁል ሁወ አላሁ አሐድ የሚል ቅጥል መጠሪያን ተሰጡ። ከሁሉም ከዚያ መጠሪያ ስያሜ ጎልተው ታወቁ። ሼኽ አደም ሙሐመድ በወሎ ግዛት በቃሉ ክፍለ ሀገር ለገሂዳ አካባቢ ነበር የተወለዱት። ገሚስ ጉርምስናቸውን እዚያው ለገቱ። ለእውቀት ሲሉ ቀያቸውን ተሰናብተው በስደት ነጎዱ። በአፍለኝነት አእምሮአዊ የሃይማኖት ትምህርት ለመቅሰም ወደዱ። በጊዜው ጀማ ንጉሥ የተሰኘ የትምህርትና የእነጻ ማዕከል የብራቅ ያክል ጉልህ ነበር። እርሳቸውም ልባቸው ይመሽግበት ዘንድ ጀማ ንጉሥን ፈቀዱ። በማዕከሉ ዳግማዊ ጀማ ንጉሥ ሼኽ ሰይድ ፈቂህ ዙበይር ሰንሰለቱን ተረክበው ልክ ሲደምቁ ሼኽ አደምም ወደዚያው ሄዱ። ዳግማዊ ጀማ ንጉሥ የፈቂህ ዙበይር ልጅ ናቸው። የሊቅነታቸው ክር ጥብቅ ነው። የእጅ ውስጥ ጓጉር በተባለ ስፍራ ነበር ውልደታቸው። ገና ልጅ እያሉ አባታቸው ላንድያ ተሰናበቷቸው። ከሕልፈታቸው በፊት ለተቀዳሚው ጀማ ንጉሥ ሼኽ ሙሐመድ ሻፊ ዳግማዊ ጀማ ንጉሥን በአደራነት ሰጧቸው። ሁለቱም በትውውቅ አስተሳሰሯቸው። ተቀዳሚው ጀማ ንጉሥ ዳግማዊውን አያሌ ተከታዮቻቸውን አግተልትለው ከእጁ ርቀው በቀሪው የወሎ ክፍል ተዟዟሩ። በአገር ምድሩ ከቀንድ እስከ ጭራ ተሽከረከሩ። በመጨረሻም ጀማ ንጉሥ ላይ ሰፈሩ። ሐሌታ ብለው ማዕከላቸውን መስርተው ትምህርት ልገሳቸውን ጀመሩ። በ1798 ዓመተ ኢትዮጵያ ወደ ቀሪ ዓለማቸው ተሻገሩ። አዋቂ፣ ለመንፈስ ስንቅ አሰናቂ፣ እላቂና ቀልብን አተላቂ፣ አስተማሪና ከ30 በላይ ድልብ መጻሕፍትን ለማበርከት የቻሉ ናቸው። ተቀዳሚው ጀማ ንጉሥ ከሕልፈታቸው በኋላ የአደራ ልጃቸው ሆነው ያደጉት የእርሳቸውን ልጅ አኢሻን የተጣመሩትና ፍትግ ተማሪያቸው የነበሩት ዳግማዊ ጀማ ንጉሥ ተተኩ።
በጀማ ንጉሥ ማዕከል እንደገና ተሳኩ። መንፈስን እያነጹ አእምሮን እያበለጸጉ ትውልድን በእውቀት አፈኩ። ልብ አቅላጭ ሐሳቦችን ሰበኩ። የተለኮሰውን የእውቀት ችቦ አቀጣጥለው ለመከኩ። በመጽሐፍ ረገድ 40 ደጓሳ ድርሳናትን ያዘጋጁ ናቸው። በሰበካቸው ይለያሉ። ብልህነታቸውን በመጽሐፍቶቻቸው ውስጥ ለስነው በግላጭ ያስታዝባሉ። ወግ አጥባቂ ነበሩ። ልጓም ጎታች ናቸው። ጥበብ ለብሶ ገንተር ያለ ነበር አካሄዳቸው። ይሄ የኛ ሥርዓት መሰረቱ የአላህ ንግግርና የነቢዩ ሙሐመድ አስተምህሮ ነው። የሕያውነቱ ውቃሬም በዚያው ላይ ነው ይላሉ የራሳቸውን ፍሰት ሲበይኑ። እምርታዊ ትውልድ ለማፍራት አስቻይ የሆነን ሥርዓተ ትምህርት ወይንም መንሃጀት ታዕሊም ካሪኩለም በመጽሐፍቶቻቸው ውስጥ በደሚቁ ዘርግተው አነትበዋል። በተለይ በመማር ማስተማር ሂደት የተማሪና የመምህርን አጠቃሎ መስተጋብር ወፈር አድርገው ተንትነዋል። መምህር ለተማሪዎቹ እንደ ሐኪም ነው። ተማሪዎች ለመምህራቸው እንደ ህሙማን ናቸው። ሐኪሙ ለህሙማኑ ፈውስ ሆኖ መድኃኒቱን መጥኖና ከሽኖ በልገሳው ያድናል፣ መሻሪያ ሰጥቶ ያክማል። መምህር ለተማሪዎቹ መሰላል ነው፣ ወደ እውነታዊው አስፈልጎታቸው ከፍ መባያ፣ ወደ ጠቀሜታቸው መቃኛ። የተማሪ ዓላማው ዕውቀት ነው። የዘወትር ቆይታው ከመምህሩ ጋር ብቻ ነው ሊሆን የሚገባው። እረፍቱ፣ ዕውቀቱ፣ ሕይወቱ፣ ወደፊቱ መምህሩ ነው። የመምህሩ ቃልና ተግባር ለእርሱ ትምህርቱ ነው። መምህሩን አዘውትሮ መከታተሉ የሚጠቅመውም ለዚሁ ነው። አንድ ተማሪ ውጫዊ ንጽሕናውን በዘውታሬ መጠበቅ ይኖርበታል። በየወቅቱ የክፍል አካሉን ትጥበት ወይንም ውዱእ ይጠበቅበታል። ሽራፊ ጊዜውን በዚክርና በቁርአን ንባብ ማሳለፍ ይገባል። ስግደትና ዚክር በህብረት ለማከናወን ይገደዳል። ከሌሊቱ የቻለውን ያክል ከንጋት በኋላ እንደገራለት ከትርፍ ስግደቶች ጋር እንዲላመድ ይበረታታል። በየዕለቱ ከቁርአን ውስጥ ቢያንስ አንድ ሙሉ ወይንም ግማሽ ምዕራፍ ማንበቡ ይፈለጋል። በተማሪነት ጊዜው አንድ ተማሪ ዝምታን አጋብቶ ያብዛ፣ ድምፁ ከሰው ጆሮ አይግባ፣ የማይጠቅመውን አያዳምጥ። በተለይ ከፈጣሪው ጋር ወደ መቃረቢያ ስልቶች ላይ ብቻ ለመድረስ ይጣር። ራሱ በመገንባት ላይ ይትጋ። አንድ ለትምህርት የወጣና ወደ ማዕከል ወይንም ሐሪማ የገባ ተማሪ ከዓላማው ርቆ ማህበረሰቡን ተከላክሎ መኖር አይችልም። አዘቦተኛ ይመስል አዘውትሮ ወደ ውጪ መውጣት አይኖርበትም። ለአንገብጋቢ ጉዳዮች ካልሆነ በስተቀር ውጫዊ ግንኙነቱ ተገቢ አይደለም። በሁኔታዎች ተገዶ ከወጣም ሰዎችን በሙሉ አይኑ ማየት የለበትም። ትኩረትና ምልከታው መንገዱ ላይ ይሁን። ቀኝና ግራውን አይዟዟር። ገልምጦና አፍጥጦ አይካኝ። ከእይታው ኩራት ሊፈልቅ ባዕድ እይታ ላይም ሊወድቅ ይችላል። መምህሬ የጀማ ንጉሡ ሼኽ አንድ ተማሪ ከቻለ ሚስት አለማግባቱ ተመራጭ ነው። ካልሆነ አንዲት የሕይወት አጋር ናት ሚስት ልትሆነው የሚገባው። በድብቅ ወይንም በሲርያ ማግባት የተወገዘ ነው። እንደ ዝሙት ሊቆጠር የሚያቀርበው መንገድ አለው። ከዚህ ሁሉ ግን ባዕድ እይታን መግታቱ በላጭ ነው። ወንድ ከሴት ሴትም ከወንድ ከተገራረዱ የተማሪው ትኳሬ ዓላማው ላይ ይሆናል ይላል። ሊቃውንት ጋር ስትገናኝ በልቀት ከውስጥ አክብራቸው። መሐይማንን ስታገኝ በዝነት ከልብህ ጸልይላቸው ይላሉ። በቀለማቸው መሰል የጥበብ ጮራዎችን መሰረታዊ ሥርዓትና ምግባሮችን ዘርተው ይገኛል። ዳግማዊ ጀማ ንጉሥ እንዲህ በመንፈስ እርሰት እየበለጸጉ በሐሳብና በአስተያየትም ተዛምተው የተውረገረቡ ናቸው። ሼኽ አደም ሙሐመድ ከትውልድ ስፍራቸው ተሰደው የልባቸው ማረፊያ አድርገው የመረጡት ይህንኑ የልህቀት ዳርቻ ነው። ፍኩ መምህር ደግሞ የልባዊ ሕይወት መቀሰቻ ጎዳናቸው ሆኑ። ሼኽ አደም ዕውቀት ወዳድ ነበሩ። ከእዚመ ሕይወት ሁሉ የትምህርት ነገር ነፍሳቸው ነው። ለመማር፣ ለመሰነቅ፣ ለመሰብሰብ
የት ይዋትታሉ። መምህር በተተከለበት የእውቀት ገበታ በተዘረጋበት ምድር ሁሉ ይከንፋሉ፣ ቀርበው ይልፋሉ፣ ታድመው ይገፋሉ። ብጤታቸውን ለማስተንፈስ ጀማ ንጉሥ ተጓደኑ። ለዳግማዊ ጀማ ንጉሥ ቅርብ ተማሪ ሆነው ከኑ። መርፌና ክር መሰሉ። መምህርና ተማሪ ቁልፍ ቢጤ ሆኑ። ሼኽ አደም ዕውቀት ቤቴ ያሉ፣ መምህሬ ጎጆዬ ብለው ወደዱ። ልባቸውን ሸጡ። የመምህራቸው ጥላ ሆነው ናጠጡ። መምህራቸውን በአጀብ ተከተሉ። በየሄዱበት ተሽከረከሩ። እግረ መንገዳቸውን በየአጋጣሚው ለእውቀት ለቀማ አይቦዝኔነታቸውን በትጋት ቀስመው አስመሰከሩ። ከአገር አገር አብረው ዘመቱ። ለዓመታት ከመምህራቸው ጋር በየስፍራው ኳተኑ። መምህርየው ለዓላማ ነበር የሚዟዟሩት። በየሄዱበት አካባቢ ሁሉ በጥበብ ተመልክተው ሰውነትን ይሐግጋሉ። ሃይማኖታዊ ትምህርት ይሰጣሉ። ሥርዓት ያስተምራሉ። መልካምነትን ያስተዋውቃሉ። ደግነትን ይሰብካሉ። የተጣሉ ጎሳዎችን፣ ደም የተቃቡ ግለሰቦችን ይቅር ለፈጣሪ ያባብላሉ። ደማቸውን ያደርቃሉ። የየአካባቢውን መሳፍንት፣ የየጎጡን ሽማምንት ይገስጻሉ። ኅብረትን ሰብከው ቁርጠኝነትን አፋቅደው በአንድነት ለአንድ ያቆማሉ። ለፍትህ፣ ለእኩልነት፣ ለሁለመብት አደራ ይላሉ። ዳግማዊ ጀማ ንጉሥ ብቻቸውን ትልቅና ተንቀሳቃሽ የትምህርት፣ የሰላም፣ የመብትና የነጻነት ጉባኤ ነበሩ። እኚህን ፀሐይ ተከትለው ሼኽ አደም ሕይወታቸውን አባጁ። ከጀማ ንጉሥ ተነስተው በየጁና በራያ ልዩ ልዩ ስፍራዎች የመምህራቸውን መከዳ ይዘው ሱሊያን ጠልጥለው ጥላ ሆነው ሐለሉ። በየረገዱ ዕውቀት፣ ሥርዓትና ትምህርት ያለ ፋትራ እየከዱ ተዋገዱ። ዳግማዊ ጀማ ንጉሥ በራያ ለ10 ዓመታት ያህል ማኅበረሰቡን እያስተማሩ ነግሰው ነበር። የሕይወታቸው ተፍጻሜት ጥቂት ጊዜያት ሲቀረው ወደ ጀማ ንጉሥ እብስ ብለው ተመለሱ። ከመምህራቸው ጎን ለማረፍ በጣም ነበር የሚሳሱ። ምድራዊ ቆይታቸውን በናፍቆት ጨረሱ። በ1819 የማይቀረውን አፈር ቀመሱ። ጀማ ንጉሥ ውስጥ ከመምህራቸው ጎድን አርፈው መሬት ለበሱ። ሊቃውንት ታሪኩን ሲያስታውሱ ደግሞ ሰይድ የራያው ጀውሃር የሰጠው አበዛዝ የሚያደናግር የአውራዱ ብቼ ያበራው ገበር የንጉሶች እልፍኝ ጠባቂ ሚስጥር ይኸው ያስታውቃል መሆኑ የምር ከሼኽ ዶሬ ሆነዋል ወንበር ይላሉ። በዳግማዊ ጀማ ንጉሥ መንፈሳዊ ዙፋነ መንበር ላይ የተቀዳሚው ጀማ ንጉሥ ልጅ ፈቂህ ኑር ሳልሳዊ ሆኑና ነገሱ። ሼኽ አደም መሐመድ በተመሳሳይ መልኩ ከሳልሳዊውን ጋር በተከታይነት ተሰየሙ። አብረው ተኩነሰነሱ። የጎደላቸውን እነጻ ከርሳቸው ሞሉ። የዚክርና የአውራድ ፈቃድ ተቀበሉ። ሳልሳዊው ሼኽ ፈቂህ ኑር ሲበዛ የዚክርና የግደማ ወይንም ኸልዋ ሰው ነበሩ። በአብልቶ እዚያ ላይ ያተኩራሉ። ጓዳን በዝውታር ያበዛሉ። ሼኽ አደምም ከተማሪነት ከፍ ባለ የቅርብ ተከታይ ባስደረገ ቀረቤታ እርሳቸውን እየኸደሙ ግልጋሎት መስጠታቸውን ተያያዙ። ዘላቂውን በረካ ከርሳቸው ተቸሩ። በዚህ ጊዜ የአጥንት ጉልጥማታቸውን ግጣም አገኙ። እመት ቡልቡሌ የሱፍ የተቀዳሚው ጀማ ንጉሥ የሼኽ መሐመድ ሻፊ የሕይወት አጋር ነበሩ። ለሳልሳዊ ፈቂህ ኑር ደግሞ እናት ናቸው። እመት ሐሊማ የሱፍ የተባሉ እህትም ነበሯቸው። እመት ሐሊማ ራቢዓን ወልደዋል። እንዴትነቱ ለታሪክ ግልጽ ባልሆነ መልኩ የወይዘሮ ራቢዓ እድገት በጀማ ንጉሥ ማዕከል ውስጥ እንደነበር ይታመናል። ከዝምድና አኳያ ከታየ እድገቷ ከአክስቷ ቤት መሆኑ ነው። ከእውቀት ጋር ከተያያዘ ከታዋቂው ማዕከልና ከትጉሃን ሊቃውንት ዘንድ መማርን ፈቅዳ ነበር ማለት ነው። የደህንነትና የህልውና ስጋት ኖሮባት ወይንም በእንክብካቤ መኖርን ፈልጋም ከሆነ የተጠጋች አግባብነት ይኖረዋል። የጀማ ንጉሥ ቤተሰቦች
በሁሉም ማህበረሰብ ዘንድ እንደ ንጉሥ ይታዩ እንደነበር ይታወቃል። ከ20 ሺህ በላይ ተከታይ፣ ከ34 የሚበልጥ የተማሪዎች ካምፕ እንደነበራቸው ይነገራል። ይህንን ለማስተዳደር የሚያስችል ሀብትና ጸጋ ያላቸው ወገኖች ወይዘሮ ራቢዓ ብትመርጥ ላያስገርም ይችላል። በማዕከሉ በነበራት ቆይታ ከሼህ አደም ዕድል ጋር ተገጣጠሙ። በእውቀት የሸፈተው የሼህ አደም ከልብ ጀማ ንጉሥ ውስጥ ሰከ ዕለት መንፈሱን እንጂ ሥጋውን ቸልሎ ለዓላማዊ የወደቀ ሲነሳ ቆይቷል። ለዓመታት ከመምህራቸው ጋር እየተሰደዱ እንደገናም ዙረው ሲመለሱ ኖረዋል። በዚህ ሁሉ ጊዜ አጥንታቸውን ያልገጠሙ ነጠላ ነፍሳቸው ነበሩ። በሳልሳዊ ዘመን የጎን አጥንታቸውን አገኙ። ለፈቃደ ሥጋ ሳይሆን አንሳላቸውን ለመተካት ተመኙ። ሳልሳዊው ጀማ ንጉሥ ያክስታቸው ልጅ የሆነችውን ወይዘሮ ራቢዓን ለሼህ አደም ሰጡ። እንደ አባት ሆነው ሁለት የተለያዩ ነፍሶችን አቃየቱ። ሼህ አደም ከራቢዓ አዋዋጡ። ጀማ ንጉሥ ላይ ደግ ሰውና ሰርገው አህሉ አጠጡ። ሁለቱ አፍለኛ ባለትዳሮች ጉልቻቸውን ጣሉ። ጥምረታቸውን መሰረቱ። የአገዳ ጎጇቸውን ሰፌዳ በተባለ አካባቢ ቀለሱ። ከጀማ ንጉሥ ርቀው በሰፌዳ ኑሮ ጀመሩ። ጉድ ጉድ ብለው ባቀናበሩት የትዳር ዓለም ውስጥ ፍሬያቸውን አፈሩ። እዚያው ሰፌዳ ውስጥ 3 ልጆችን ወለዱ። 1 ወንድና 2 ሴቶች ነበሩ። ጀሚላ፣ ተሚማና አሕመድ ተባሉ ልጆቻቸው። ጀሚላ ሙሐመድ ከማል የተባለ አምሳያዋን ወለደች። ወንድሟን አሕመድን የሚያጫውት ወዳጅ አደረሰች። አሕመድ የዚህ መጽሐፍ የዚህ ምዕራፍ ባለታሪክና ሙቅነን ነው ወይንም ናቸው። ሼኽ አሕመድ ሼኽ አደም ዳንኤል አወል መባልን ይናኙት። እኚሁ ቅንጣቱ ፍሬ ነበሩ። እኚህን ባለውለታ ወደ ትውልድ ያደረሰ የሼህ አደም ጽኑ ጥረት የእመት ራቢዓ ቅርጸት ስለመሆኑ እሙን ነው። ሁለቱ ወላጆች ለድፍን ሐበሻ ትልቅ ባለውለታዎች ናቸው። 2.2 ሼኽ አሕመድ ዳኒ ከውልደት እስከ እድገት። ጊዜው ገና 19ኛው ክፍለ ዘመን እየባተ ነው። ከሰፌዳ ክፍለ ሀገር ውስጥ በተሆ አንዳንድ ንዑስ ግዛት አለ። አካባቢውንም የነማ ልጆች ያስተዳድሩታል። በ19ኛው ክፍለ ዘመን መባቻ ወቅት የሼህ አሊ ብሩ ነማ አጎት የሆነው ኸሊል ነማ ነበር መስፍኑ። ዳንኤል አወል በዚህ ስፍራና ጊዜ ክሱት ሆኑ። የዳናውን ፀሐይ፣ የሐበሻውያን የጽድቀት ሲሳይ፣ የዘመነ እንኮይ አብሪና መሪ ሼኽ አሕመድ አደም ከአባታቸው ሼኽ አደም ሙሐመድና ከእናታቸው ወይዘሮ ራቢዓ ሰፌዳ አካባቢ በተሆ ውስጥ በ1824 ወይንም ደግሞ በሂጅራ አቆጣጠር በ1250 ገደማ ተወለዱ። ምናልባትም ለቤታቸው የመቋጫ ልጅ ናቸው። ተይሙ ጭራ መቋጫና መደምደሚያው። ከስረ ልጅነታቸው ጀምረው በአመላቸው ክርክም ነበሩ። እየተውተረተሩ የቁርአን ነቢብን ከአባታቸው መማር ጀመሩ። ሼህ አደም ለዓመታት በክልትም እየሰነጠቁ አንጸባራቂ ግብርና ምግባር ለልጃቸው በጠዋቱ እንደሚመግቡት ለመገመት አያዳግትም። ከሼህ አደም አይነቱ አባት የደጋጎች ቤት ካደገች ከእመት ረቢዓ አይነት ድንቅ እናት ጀርባና ማህፀን የተገኘ ልጅ ያስተዳደግ ሳንክ ይገጥመዋል ተብሎ አይታሰብም። በእርግጥም እንዲህ አልሆነም። እድል አልፈቀደም። ታሪክ አልቋጠረም። ይልቁንም ብሩኩ አሕመድ ገና ከልጅነት አይነተ ብዙ ሸጋ ምግባር ሳያካብት አልቀረም። የኋላዊ ጎዳናውን ለመድመም የሚያበቃ ቁጥራት በጠዋቱ አልተነፈገም። ሕፃኑ አሕመድ በልቅነት አልተጎበኝም። ቁጣ ባላጣም ቤታዊ ልጓም ነበረው። የበኋላ ተማሪያቸው ሼኽ ምስባህ ዳና ምስክርነት ሲሰጡ ገና መጀመሪያው ውጥኑ ያማረው በደግ ጦቢዓ አላህ የሸመረው ማዕሪፋን ቤት ሰርቶ በተቅዋ ማገረው
አውሷፉ ለቁጥር የሚያደናግረው ስጦታውን ሁላ ከሱ ገነበረው ይላሉ። ሕፃኑ አህመድ እንደ ኩዮቹ በጨዋታ ቦርቋል። አፈር ከጭቶ ተጫውቷል። ወንዝ ወርዶ ተራጭቷል። ግና ሥርዓቱ ልብን ይስባል፣ ስክነቱ ያስደምማል። ከሕፃንነት ደረቱ ውስጥ በአስተዋይነት የነገሰች ልብ በክባሬ የተሰነጋ ሙክት አስመሰለችው። የልጅ አዋቂ አሰኘችው። የኋለኛው ትልቅነታቸው ሲጤን የልጅነታቸው ምስከርታ እርግጡን ነው። የሕፃኑ አህመድ እድገት ብዙ እርጉነት አለው። ከልጅነቱ ጥላ ጋር የትልቃዊነት ዳና ነበረው። በሼክ ሚስባህ ፈሊጥ ሕፃኑ አህመድ በልጅነቱ ነበር በአላህ ስጦታ የተገነበረው። ልጅ አህመድ በተወለደበት ቀይ እድገቱን በምጣኔ ቀና፣ በስብስብ ጠባዩ ጸድቆ ጸና። ከዚህነቱም ጋር በፈረስ ግልቢያ አቻ የለውም። ፈረሰኛ መልአክ ካልሆነ ወደረኛና እኩያ አልነበረውም። የጠዋት ችሮታው ፈረስ ላይ እጅግ ቅልጡፍ ነው። በግልቢያው ፈረስ ላይ በራሪ ነበር የሚመስለው። ሽከርካራ፣ እርቁቅና ፈንጣራ ነው። ርካብ ሳይረገጥ ፈረስ ላይ ይወጣ እንደነበር ይነገራል። ፊቱን ወደ ኋላ ዞ በመጋለብም የብዙዎችን ቀልብ ስቧል። ከፈረስ ግልቢያ ጋር ጉዱና ድንቁ ይበዛል። የዘመኑን ፈረሰኛ ሁሉ እርሱ አቂቶታል። በመራከክ ሌላውን ሁሉ ምስጋና አስነስቷል። በዚያ ድንቅ ጸጋና ችሎታው ሳቢያ ታላላቅ ሹማምንት ሁሉ ከጀለው። በዘመኑ እንኳን ቄንጠኛ ጋላቢ ተራ ፈረሰኛ ከተገኘም በአገረ መንግስቱ ተፈላጊ ነው። እንደ አህመድ አይነቱ ከተከሰተ ደግሞ ታድኖ የመወሰድ ዕድል ነበረው። የተራቀቀ ችሎታ ያለውን ፈረሰኛ ማሳደር ለመስኩንና ለሹሙ ኩራት፣ ጌጥና ትምክህት አግቦ መኮፈሻ ነው። የአህመድ ድንቅ ችሎታ ወሎ እያደረ የሹማምንቶች ጨዋታ ማጣፈጫ ጨው ሆነን። የሜዳ ላይ ትዕይንቱ ለትናንሽ ንጉሶች የጉባኤ ዜና ተደረገ። የአህመድ ስምና ዝና ወገገ። ሹማምንቱ ሁሉ አሽከሩ ሊያደርገው ፈለገ። ቀልብ ተከሰተ። አይን ሁሉ ወደ እርሱ ተንሸረገገ። የዚህ ጊዜ ሼህ አደም ቁርጥ እርምጃ ወሰዱ። ልጃቸውን ከእውቀት ለማቆራኘት ከትምህርት ማዕከላቸው ጋር ለማስተዋወቅ በጽኑ ደመደሙ። ለውሳኔው ሳያቅማሙ፣ ለሂደቱ ቅንጣት ሳይልሙ ልጃቸውን ወደ ራያ ለመውሰድ ተነሱ። ልጄን አድርሼ ብመለስ በናፍቆት ከትምህርቱ ይሳነፋል፣ ተመልሶ ሊመጣም ይችላል በማለት በቆምታ አሰቡ። እዚያው ራያ አብረው ለመኖር ወሰኑ። መላ ቤተሰባቸውን አዘጋጅተው ጉዞ ወደ ምድረ ራያ ጀመሩ። ሼኽ አህመድ ዳኒ የዚያኔ ገና ልጅ ነበሩ። በዕድሜ ከ10 ዓመት እንብዛም ያላለፉ። ሼህ አደም ለጉዞው ከመላ ቤተሰባቸው ጋር ሆነው መነሻቸውን ከበተሆ አደረጉ። በመንገዳቸው የቃሎን ግዛት እየተሰናበቱ ወደ ባቲ አካባቢ ደረሱ። በመሻገሪያቸው ወንዝ አገኙ። የአካባቢው ኗሪ የሆነች አንዲት እንስት ከወንዙ ዳር ልብስ አጠባ ላይ ነበረች። እነ ሼህ አደምን አስተዋለች። ወደ የት እየሄዱ እንደሆነም ጠየቀች። ወደ ራያ እያቀኑ መሆናቸውን ሼህ አደም ገለጹ። ሴትየዋ አጥባ ካሰጣቻቸው ኩታዎች መካከል አንዱን አንስታ ልጄ እንዳይበርድህ ይህንን ኩታ ልበስ፣ ጠንክረህ ተማር፣ ወደ ቃሉ ስትመጣ አደራህን አስታውሰህ ዘይረኝ፣ ቤቴ ከዚያ ካፋፉ ግድም ነው በማለት ኩታውን ለሕፃኑ አህመድ ሰጠች። ቤቷንም አመላከተች። እነ ሼህ አደም ኩታውን ተቀብለው ጉዞአቸውን ቀጠሉ። ልጅ አህመድ የሴትየዋን ስም ሳንጠይቅ በማለት ለአባታቸው ቅሬታ አቀረቡ። አባትና ልጅ ተያይዘው ተመለሱ። አገኟትናም ጠየቁ። ከሴትየዋም ምላሽ ተሰጡ። ሙንተሃ እንደምትባል አወቁ። ወይዘሮ ሙንተሃ አንተ ልጅ አደራዬን እንዳትረሳ፣ ወደ ቃሎ ስትመጣ ሳትዘይረኝ እንዳትመለስ በማለት አደራዋን ከላልሳ
ሰልሳ አሳሰበች። በድጋሜ ተሰናበተች። ሕፃኑ አህመድ ከዚህ ገጠመኝ ጋር ከዓመታት በኋላ ደግመው ተገናኝተዋል። ያኔ ከአጤ ዮሐንስ የጅምላ ጥቃት በመሸሽ ላይ ነበሩ። በድንገት ከራያ ወደ ቃሉ አመሩ። እግረ መንገዳቸውን ከዓመታት በፊት አደራ እንድትዘይረኝ ብላ ንጹሕ አደራ አሸክማ የሸኘቻቸውን ሴትየው ሙንተሃን ለመዘየር አሰቡ። ወደ ተመላከተበት ቤትም ጉዞ ጀመሩ። ለመድረስ ጥቂት ሲቀራቸው አንድ ሰው መንገድ ላይ ኩታን ጽፎ ለመናቸው። ምን እንርዳህ አሉት። እህቴ ሙታለችና ሶላተል ጀናኢዝ ስገዱባት ብሎ ተማጸናቸው። አከታትሎ የለቅሶውን ቦታ ጠቆማቸው። ይህ ቦታ ሙንተሃ ከዓመታት በፊት ያመለከተቻቸው አሁን እርሳቸውም እየሄዱበት የነበረ ቦታ ነው። ሼኽ አህመድ በአግራሞት የሟችን ስም ጠየቁ። ሙንተሃ መሆኗንም አወቁ። የሰሙት ቃል ህሊናቸውን አናወጠ። በልጅነት ኩታ ሸልማና መርቃ የሸኘቻቸው ደግ ሴትዮ ነበረች። ለካስ ለዚህ ኖሯል ደጋግማ አደራ ያለችኝ እያሉ አለቀሱ። ወደ ስፍራው ሄደው ከአስክሬኑ ላይ ስግደቱን መሩ። በጥልቅ ዱዓ ተሰናበቱ። ሼኽ አህመድ ዳኒ በሕይወት ዘመናቸው ከሁለት ሰው ላይ ብቻ እንደሰገዱ ይነገራል። ሙንተሃ አንዷ እንደሆነችም ይታመናል። ይህ የሆነው በወንዝ ዳር ከተገናኙ ከዓመታት በኋላ ነው። እነ ሼኽ አደም ከሙንተሃ ኩታ ተቀብለውና ስሟን ጠይቀው በድጋሜ ተሰናብተው ጉዟቸውን ቀጠሉ። ማረፊያና መዳረሻቸው ራያ ነው። ጉዞው ረጅም ነበር። በየመሃሉ ያስተናገዱት ክስተት አይታወቅም። የነበራቸው ሙሉ ሁኔታ ለትውልድ አልተላለፈም። ተወርሶ አልተነገረም። ተሰንዶ አልተመዘገበም። ሩቁን ጉዞ ቀጥለው ከየጁ ግዛት ደረሱ። መንደራ የተባለች ስፍራ እርግጠው አላለፉም። ለጥቂት ቀናት እዚያው እንደተቀመጡ ይነገራል። የዋጃ ሼኽ ተብለው የሚታወቁት ሼኽ ሁሴን በዚሁ እኔ መንደራ ነበርኩ ቁርአን እየቀራው ያኔ አለንተረ ከተሰኘ ምዕራፍ ደርሼ ነበር። ሼኽ አህመድ ደግሞ በወቅቱ ከአባታቸው ጋር መጥተው ጥቂት ጊዜ ቆዩ። ከዚያም ወደ ራያ ሄዱ የሚል የምስክርነት ቃል መስጠታቸውን የሼኽ ሚስባህ ዳና ልጅ የሆኑት ሼኽ አህመድ ኑር ወይንም አራተኛው ዳና ደጋግመው ያስታውሱት እንደነበር ይነገራል። ሼኽ አህመድ ዳኒ ዳናን ረግጠው ወይንም አይተው ያለፉበት የመጀመሪያው አጋጣሚ ይህ መሆኑ ነው። በመጨረሻም ሼኽ አደም ረጅሙን ጉዞ አጠናቀቁ። ከመላ ቤተሰባቸው ጋር ራያ ደረሱ። በዚህ ጊዜ ሕፃኑ አህመድ ገና ልጅ እግር ነበሩ። ጸጉረ ክምክሞ ጸጉራቸው በቄንጥ የተንዠረገገ ነበር። ራያን የረገጡት ከነ ጸጉራቸው ነው። ሼኽ አደም ድካምን ባስቆጠረ ጥጋት ራያ ላይ በአሳዋቂነት ከፈካው ሊቅ ጋር ልጃቸውን አወዳጅተው አጋጠሙ። አህመድን ከጀማሉዲን፣ ዳንይን ከአንይ ጋር አላተሙ። አባትነታቸውን አሳልፈው ሰጡ። ዳንይ አናን ረግጠው ተዋጡ። በአንይ ሰመቱ። ገብተው በትልቅነት ቀለጡ። ተዋቡ። እስከ ትውልድ ነግተው ተካቡ። የታዳሚ ሻማ ሆነው በሩ። ሼኽ አደም ሙሐመድ ጀማሉዲንንና ራያ አናን ለልጃቸው ለምን መረጡ ብሎ መጠየቅ ገንቢ ነው። አንደኛ የሼኽ አደም መምህር ዳግማዊ ጀማ ንጉሥ ወደ ራያ ሄደው ነበር። በሂጅራ ባህር ቁቴ ቢዟዟሩም አና ላይ የማዕከላቸውን መሠረት ተክለው ለብዙ ጊዜያት ተቀምጠዋል። በአጠቃላይም 10 ዓመታትን አሳልፈዋል። ሼኽ አደም የዚህ ጉዞ አብይ ተካፋይ ከመምህራቸው ጋር አብረው ቆይ ለመሆን የቻሉ ናቸው። በዚህ ቆይታቸው አካባቢውን ከማወቃቸው ሌላ ወዳጅ ሊያፈሩ እንደሚችሉ እርግጥ ነው። በዚህ አግባብ ልጃቸው ለትምህርት ሰጥተው ምናልባትም ራያ ለመኖር የመረጡት በዚሁ አግባብ ይሆናል። ሁለተኛ ሼኽ አደም በራያ ቆይታቸው ከጀማሉዲን ጋር ትውውቅ ከነበራቸው ለልጃቸው ምርጡን መምህር እንደሚሆኑ
አምነውባቸውና መርጠዋቸው ሊሆን ይችላል። ሶስተኛ ሼህ አደም ለመምህራቸው ለዳግማዊ ጀማ ንጉሥ የላቀ ክብርና ፍቅር ነበራቸው። መምህራቸውን ትክ ወይንም ኸሊፋ አድርገው የሾሙት ደግሞ ጀማሉዲንን ነው። ጀማሉዲን የራያ ሰው በወቅቱም አና ላይ የተተኩና የፈኩ ናቸው። ሼህ አደም ልጃቸውን ከመምህራቸው ቀጥተኛ በረከትና ትሩፋትን ለማቋደስ አና እና ጀማሉዲን ራያ ሁለተኛ የሌላቸው ምርጫቸው ናቸው። አራተኛ በዘመኑና አሁንም ድረስ ሃይማኖታዊ ትምህርት ለመቅሰም ከአካባቢ ራቅ ወደሚል ስፍራ መሄድ የተለመደ ነበር። ምናልባትም ከቤተ ዘመድና ከአቻዋች አስርቆ ለትምህርት ትኩረት አሰጥቶ ለወግ የማብቃት ስልት ለመከተል የተባጀ ዘዴ ይመስላል። ሼህ አህመድ ዳኒ በዚህ አግባብ ወደ ራያ እንደተወሰዱ መገመትም ያስኬዳል። አምስተኛና ሌሎች ለትውልድ ለታሪክ ያልታረሱ ምክንያቶች ይኖሯቸዋል። እንደ አጠቃላይ በተቀደመ የአላህ ውሳኔ ዳንይ ወደ አንይ ሄደው ለሀገር እንዲበቁ ታጭተው ለውሳኔም ተመርጠው ኖሯል። በሌላ በኩል ሼህ አደም ከመምህራቸው ጋር ወደ ራያ ሄደው እያለ መምህራቸው ከራያ ወደ ቃሉ ወይንም ጀማ ንጉሥ ሲመለሱ እርሳቸው ግን እዚያው በኗሪነት ቀርተዋል የሚል መረጃ ይገኛል። የታሪኩ ሂደትና ክስተት ግን አንዳንድ የተበታተኑ አቅራቢ እውነታዎች መረጃና ማስረጃዎችም ጭምር የቀረበውን መረጃ የሚቃረኑበት ሁኔታ ይስተዋላል። አንደኛ ዳግማዊ ጀማ ንጉሥ በ1807 ነበር ወደ ራያ የሄዱ። በ1817 ወደ ቃሉ ተመለሱ። ዳንኤል አወል በ1824 መወለዳቸው ተሰንዷል። ቃሉ ውስጥ በተሆ አካባቢ ሰፌዳ አዲስ አምባ በተባለ ቦታ መሆኑም ይታወቃል። ባጭሩ ሼህ አህመድ ዳኒ በ1824 ቃሉ ውስጥ እንዲወለዱ አባታቸው ሼህ አደም በ1817 ከመምህራቸው ጋር ከራያ ወደ ቃሉ መመለስ ይጠበቅባቸዋል። ምናልባትም ሼህ አህመድ ዳኒ ከ1807 በፊት በጣም ቀድመው ቃሉ ውስጥ ተወልደው ከዚያም ወደ ራያ ከአባታቸው ጋር ሄደው ቀርተው ሊሆን አይችልም ቢባል እንኳን ሁለተኛው ምክንያት ሼህ አደም ከመምህራቸው ከዳግማዊ ጀማ ንጉሥ ጋር በኖሩበት ጊዜ ገና የሕይወት አጋር አልያዙም፣ ሚስት አላገቡም። ከመምህራቸው ህልፈት በኋላ ከጀማ ንጉሥ ማዕከል አራቁም። በቦታው ከተተኩት ከሳልሳዊ ጀማ ንጉሥ ጋር ተመሳሳይ የነበረ መስተጋብራቸውን አላቋረጡም። የአክስታቸውን ልጅ የእመት ሐሊማን ልጅ ራቢዓን ለሚስትነት የሰጧቸው ሳልሳዊ ጀማ ንጉሥ ነበሩ። ደግ ሰው የዳሯቸውም እርሳቸው ናቸው። ዳግማዊው በ1819 ካለፉ በኋላ ማለት ነው። ይህ ብቻ በቂ አስረጅነት አለው። ሼህ አደም ከመምህራቸው ጋር ከራያ ወደ ቃሉ ለመመለሳቸው ከ1819 በኋላ ነውና የተፈጸመው ሰርጋቸው። በአጠቃላይም ሼህ አደም ከመምህራቸው ጋር ወደ ራያ ተሰደው እንደገናም ወደ ቃሉ ተመልሰው ከመምህራቸው ህልፈት በኋላ ግን ልጃቸውን ለእውቀት ገበታ ለማብቃት ዳግም ወደ ራያ እንደተመለሱ ደምድሞ ማለፍ ይቻላል። ሼህ አደም በዚህ ዘመቻ ውድ ልጃቸውን አስከትለው ለራያ ምድር ገበሩ። በአና የትምህርት ማዕከል ለከሪ ሕይወት አስገሩ። ልጃቸውን አህመድን ከታላቁ ጀማሉዲን ጋር ለአንድያቸው አቆራኙ።